ሰላም በድጋሚ ተመልሰናል። ዜድ ሳልሶች ነን። በሌላ ጊዜ ተገናኝተናል። ዛሬም እንደተለመደው ሌላ የዳንስ ቱቶሪያል ይዘን መጥተናል። እሺ መለማመዳችሁን እንዳታቆሙ፣ እኛም ቪዲዮ እንለቅላችኋለን። ቻናላችን ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ይህንን ቪዲዮ ሲጀምሩ ላይክ ማድረግ እንዳይረሳ፣ ሼር አድርጉት ለጓደኞቻችሁ። ሌትስ ጎ ወደ ቪዲዮ እንሄዳለን። ዝግጁ ነህ? ዝግጁ? ሌትስ ጎ ዝግጁ? ኦኬ እንጀምራለን። እሺ በመጀመሪያ ቀኝ እግራችንን ከፍ እናደርጋለን። ከዛ ወደ ውስጥ ነው የምናስገባው፣ ወደ ውስጥ ከዛ መመለስ ነው። ሪቨርስ ማድረግ ቦታዬ ላይ ማለት ነው። ስንት ስቴፕ? 4 ስቴፕ አለው። አንድ አለኝ፣ ከዛ 2 አለኝ፣ ደን 3ኛ፣ 4ኛ ግድ ይመጣል። መደጋገም። እሺ 1 2 3 4 እስኪ ትንሽ እየፈጠነ ሲሄድ 3 ስቴፕ ብቻ ይሆናል። ሉክ ታ ይሆናል። እስኪ አሁን ቀስ አድርጌ 1 2 3 4 አት ሴም ታይም እናደርጋለሁ። በግራ እግርም እንደዛው ማለት ነው። ለስከውስ ግራ እግር ከፍ ማድረግ፣ ከዛ ወደ ውስጥ፣ ከዛ ቦታ መመለስ ልድገማታ እንዴ 1 2 3 and 4 1 2 3 and 4 መጀመሪያ በቀኝ ከዛ በግራ እንሰራለን። let's go 1 2 3 4 በግራ 1 2 3 keep it up ta 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 ወደ 3 1 2 3 1 2 3 አንድ ልድገማ በቀስታያ ከዛ ያፈጠሙ ትሄዳሉ። let's go ታ ታ ታ ወደ ኋላ ከዛ ቦታ ይመለስ ታ ታ ታ ታ ታ መታ መታ ታ ታ ታ መታ ታ ታ ያምራል። አዎ ገብቶናል። ቀጣይ ደግሞ ወደ ሁለተኛው እንሄዳለን። let's go ሁለተኛው የምንጀምረው እንዴት ነው? ቀኝ እግራችንን ወደፊት በማውጣት ቀኝ እግር ወደፊት አደርጋለሁ። ከዛ መለስ፣ ከዛ በኋላ ታ ነው ማድረጋለሁ። ታ እስኪ አንድ አደርጋለሁ፣ 2 መለስ፣ 3 ስቴፕ አለው ማለት ነው። እስኪ 1 2 ታ ታ በግራ እግርም እንደዛው 1 2 3 4 አንድ ማወቅ ያለባችሁ ነገር ደግሞ ምንድን ነው? ይሄኛው ቀኝ እግራችን ነው፣ ይሄኛው ግራ እግራችን ነው። ለእናንተ ምናልባት ተገልጦ ሊታያችሁ ይችላል እና ይሄኛው ቀኝ እግር ነው፣ ይሄኛው ግራ እግር ነው። ለስከ ወደ ደምሱ በግራ እግር 1 2 3 4 እስኪ ተራ በተራ ልስራ። 1 2 3 4 1 2 3 4 ከዛ እጄ ምንድነው የማደርገው? ሉክ አዙሬ ነው ማመጣው። አዙሬ ይኸው ታ ታ ታ ታያል። ከዛ መለስ አደርገዋለሁ። ታ ታ አዙሬ ታ ታ አዙሬ ታ በዚህ ጋር አዙሬ እጄን እንዴት ነው የማደርገው? አዙሬ ነው የማመጣው። ሉክ አንድ አደርጋለሁ፣ ከዛ 2 ከዛ ከመጣ በኋላ ታ ከዛ መለስ። በግራም እንደዛው አንድ አደርጋለሁ፣ 2 አደርጋለሁ፣ አዙሬው ታ ታ ጀስት የሆነ ሲ ነገር መስራት። እሺ ሲ ከዚህ ጋር ጀምራለሁ። ታ በዚህም እንደዛው ታ ዲሊዮሽ ኦኬ ሌትስ ጎ በቀኝ እግር ታ ታ ታ ታ ታ ታ ታ ታ ታ ቡም ቡም ታ ታ ታ ታ ታ ታ መታ ታ ታ ታ ታ መታ ታ ታ መታ 1 2 መታ ሁለተኛው ይሄን ይመስላል። ቀጣይ ወደ ሶስተኛ እንሂድ። let's go ሶስተኛ ደግሞ አሁን በቀኝ እግሬ ደስ ባላችሁ መጀመር ትችላላችሁ። እሺ ከፈለጋችሁ በግራም መጀመር ትችላላችሁ። ላይ እንዲቀለል ነው። let's go ቀኝ እግሬን አነሳና ታ ያማች ከዛ ቦታው መልሰዋለሁ ወደዛ። ከዛ አሁንም አንስቼ ወደዛ በቃ ቦታው መመላለስ ታ 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 ከዛ በኋላ ምንድነው የማደርገው? 3ኛና 4ኛ ላይ ደብል አለኝ። እሺ አንድ አደርጋለሁ፣
ሁለት አደርጋለሁ። ከዛ ሶስተኛ አራተኛ ደብል ሁለት አለኝ ማለት ነው። ለስኮ እስኪ በግራ አንድ ሁለት ደብል አለኝ ገብቶኛል። ለስኮ እስኪ ዋን ቱ ደብል ያምራል። ዋን ቱ ደብል ኦኬ። ቀጣይ የቀረኝ ፓርት ምንድነው? እጅን ማስገባት። እሺ ልክ ወደ ታች። እሺ ያ ወደ ታች አሁንም ደብል ገብቶኛል። ለስኮ እስኪ ሙሉውን እንስራ በቀኝ በግራ ለስኮ ላይ ቀስ እያለን ከዛ እያፈጠን እንሄዳለን። ዋን ቱ ደብል ዋን ቱ ደብል እስኪ ዋን ቱ ደብል ታ መንታ ቦም ታ ቦም ታ ቦም ያምራል። ሶስተኛው ይሄን ይመስላል። ቀጣይ ወደ አራተኛ እንሄዳለን። ለስኮ አራተኛ ደግሞ ጀስት አት ሴንተር እሷም ደግሞ በግራ እንጀምር። ያው ሁለቱም ነገር አንስቼ ነው። እሺ ቤንድ መሆን ያለበት ጉልበቴ ጀስት ሰበር ማለት አለበት። ከዛ አዙሬ ወደዛ ይሄው ታ በጣቴ ነው የምቆመው። ልክ በጣቴ እሺ በጣቴ ከፍ አድርጌ ታ ከዛ ወደዛ ታ ልክ እስኪ አንድ ድጋሙ አንድ ከዛ ሁለት ከዛ በኋላ ምንድነው የማደርገው? ታ ያው ዜማውን እንገራችሁ። ዋን ቱ ታ ዋን ቱ ታ let's go ታ ዋን ቱ ታ ቦም ዋን ቱ ታ ቦም ዋን ቱ ታ ያምራል። ገብቶናል? ያምራል። እሺ ቀላላቸው አራቱ ዳንሶች ቀላላቸው። ባለፈው የሰራላችሁ ዳንሶች ቀላላቸው ሚንስ ላይክ ባንዴ ለመዳሉ ማለት አይደለም። ግን ላይክ ራሳችሁን አይታችሁና ይሄማ ከባድ ነው ምናምን ነገር እንዳትሉ ላይክ ከመሞከር ወደ ኋላ እንዳትሉ። ቀላል ላይክ ለመስራት ቀላል ነው፣ ግን ምን ይፈልጋል? ሪፒቴሽን ይፈልጋል፣ ድግግሞሽ ይፈልጋል እና መደጋገም ሰውነት ማለማመር። ላይክ የመጀመሪያ የቤዝ ጥቅሙ ምንድነው? የምንሰራቸው አሁን ላይ ቤዞች ናቸው። የቤዞች ጥቅም ምንድነው? ሰውነትን ማለማመድ፣ ላይክ ለኬሮ ዝግጁ ማድረግ፣ ሰውነትን ቀልጣፋ ማድረግ ማለት ነው። ጀስት ዌቪንግ ሊሆን ይችላል ወይ እግር ሊሆን ይችላል። ላይክ ፍሪስታይል አይታችሁ ከሆነ ሌስፒን ሰውነታቸው በጣም አክቲቭ ነው፣ በጣም ስፒድ አለው እና ሰውነታቸው በጣም የለመደ ነው፣ በጣም የሰራ የበጋ ነው እና መጀመሪያ የቤዝ ጥቅሙ ምንድነው? ላይክ ሰውነትህን እንትን እያለልህ ይሄዳል፣ እያስለመደልህ ላይክ ፈታ እያፍታታልህ ይሄዳል እና ከመደጋገም ወደኋላ እንዳትሉ። ዋናው ኪ ፖይንቷ ምንድነች? ሪፒቴሽን፣ መደጋገም፣ ድግግሞች እና መደጋገም። እናንተም ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። እናመሰግናለን፣ እንወዳችኋለን። ዜድ ስታርሶች ነን። ፔስ